በዓለም ላይ ውዱና ዝነኛው ስዕል ሞናሊዛ ለ600 ዓመታት ሳይታዩ የቆዩ ሚስጥራዊ ኮዶችን በውስጡ እንደያዘ ያውቁ ነበር? ዛሬ ከሊዮናርዶ ዳቪንቺ ብሩስ ጀርባ ያሉትን ስውር መልእክቶችን እንፈትሻለን። ሊዮናርዶ ዳቪንቺ ሰዓሊ ብቻ አልነበርም፣ ድንቅ ሳይንቲስት፣ መሐንዲስና የሚስጥር ቋንቋዎች ጠቢብም ጭምር እንጂ። ለዚህ ነው የሞናሊዛ ስዕል እስከዛሬ ድረስ እንቆቅልሽ የሆነብን። የጥበብ ተመራማሪዎች በከፍተኛ ጥራት በሚያሳዩ ማይክሮስኮፖች የስዕሏን አይኖች ሲመረምሩ አስደንጋጭ ነገር አግኝተዋል። በቀኝ አይኗ ውስጥ ኤልቪ የሚሉ ፊደላት ይታያሉ። ይህም የራሱ የሊዮናርዶ ዳቪንቺ ስም መጀመሪያ እንደሆነ ይታመናል። የሚገርመው ግን በግራ አይኗ ውስጥ ያሉት ምልክቶች ናቸው። እስከዛሬ ድረስ ማንም ሊተረጉማቸው ያልቻሉ ፊደላትና ቁጥሮች በስውር ተጽፈዋል። ሚስጥሩ በአይኗ ብቻ ያበቃም። ከጀርባዋ ባለው ድልድይ ላይ 72 የሚል ቁጥር በትንሹ ተጽፎ ተገኝቷል። አንዳንዶች ይህ ቁጥር ከሃይማኖታዊና ከፍልስፍናዊ ሚስጥራት ጋር በጥልቅ የተያዘ ነው ይላሉ። ይህ ነገር ድንቅ ጥበብ ወይስ ደግሞ በስዕል ውስጥ የተቀበረ ሳይንስ? ጉዳይ ዛሬም ድረስ ጥያቄ እንደሆነብን ነው። እናንተስ ሞናሊዛን ስታዩ ወደ አይምሯችሁ የሚመጣው ምንድነው? ሐሳባችሁን በኮሜንት አጋሩን።